የኢትዮጵያ አጠቃላይ ዕዳ 51.8 ቢሊዮን ዶላር ደረሰ። ይህ ለሀገሪቱ ኢኮኖሚያዊ ምን ማለት ነው? ያለ ፈቃድ የኤአይ ስልጠና መስጠት በሕግ ያስቀጣል። ተማሪዎችም ራሳቸውን ከአላስፈላጊ ወጪዎች ጠብቁ። ከጦርነት ስጋት ወደ ሰላም ጠረጴዛ። ትራምፕ ለኢራን የላኩት ባለ 14 ነጥብ ሚስጥራዊ ሰነድ ምን ይዟል? ሁሉንም የምታደምጡት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም ጤና ይስጥልን ውድና የተከበራችሁ የደሴ ሚዲያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቻናላችን ተደራሽ እንዲሆን በአክብሮት እንጠይቃለን። ወደ መጀመሪያው መረጃ እንሄድ። የኢትዮጵያ አጠቃላይ ዕዳ 51.8 ቢሊዮን ዶላር መድረሱ ተገለጸ። የገንዘብ ሚኒስትር አቶ አህመድ ሺዴ ለፓርላማ ባቀረቡበት የ9 ወራት ሪፖርት የሀገሪቱ አጠቃላይ ዕዳ 51.8 ቢሊዮን ዶላር መድረሱ አስታወቁ። የውጭ ዕዳ 33.5 ቢሊዮን ዶላር፣ 22.1 ቢሊዮን የፌዴራል መንግስት፣ 11.5 ቢሊዮን የልማት ድርጅቶች። የሀገሪቱ ውስጥ ዕዳ 18.3 ቢሊዮን ዶላር። ሚኒስተሩ ዕዳው ጤናማ በሚባል ደረጃ ላይ እንደሚገኝና የመክፈል አቅም እየተሻሻለ መሆኑን ገልጸዋል። በበጀት ዓመቱ ለዕዳ ክፍያ ከተመደበው 463.4 ቢሊዮን ብር ውስጥ 226.5 ቢሊዮን ብር ተከፍሏል። በተጨማሪም ኢትዮጵያ ከአሜሪካ ጋር በየዓመቱ 1 ቢሊዮን ዶላር የሚገኝበት አዲስ የድጋፍ ስምምነት መፈራረሙ ተገልጿል። ይህም በጤና በትምህርትና በግብርና ዘርፍ የነበረውን የፋይናንስ ጫና ያቃልላል ተብሏል። በሌላ በኩል በ9 ወራት ውስጥ ከውጭ እርዳታ 2.8 ቢሊዮን ዶላር የተገኘ ሲሆን 914.2 ሚሊዮን ዶላር ከዓለም ባንክ የተገኘ ነው ሲሉ ሚኒስተሩ መናገራቸው ሸገር ሬዲዮ ዘግቧል። ያለ ፈቃድ የኤአይ ስልጠና መስጠት በሕግ እንደሚያስቀጣ ተገለጸ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሕጋዊ እውቅና ሳይኖረው በሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀ። የኢንስቲትዩቱ ኮሚኒኬሽን ዳይሬክተር አቶ ተስፋዬ ዘውዱ እንደገለጹት እስካሁን ለማንኛውም የግል ተቋማት ሆነ ግለሰብ የማሰልጠን ፈቃድ አልሰጠንም ብለዋል። በአዋጅ ቁጥር 510/2014 መሰረት ዘርፉን የማስተማር ስልጠና የኢንስቲትዩቱ ብቻ ሲሆን መመሪያውን ጥሰው በሚገኙ አካላት ላይ ሕጋዊ እርምጃ እንደሚወስዱ አሳስበዋል። ከሚቀጥሉት ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ እንደሚሰጥ የጠቆሙት ዳይሬክተሩ ህብረተሰቡ ራሱን ከአደጋዎችና ካላስፈላጊ ወጪ እንዲጠብቁ ጥሪ አቅርበዋል። ማንኛውም በዘርፉ መሰማራት የሚፈልግ አካል አስቀድሞ ከኢንስቲትዩቱ ጋር በመቀናጀት ሕጋዊ ፈቃድ በማግኘት መስራት እንዳለበት ተጠቁሟል። መልካም ነገር እየተሰማ ይገኛል። የአሜሪካና ኢራን ድርድር አማራጮች አዲስ የመግባቢያ ሰነድ እየተዘጋጀ ነው። በአሜሪካና በኢራን መካከል የተቋረጠው የዲፕሎማሲ ድርድር ዳግም ለማስጀመር እየተሰራ ነው። ድርድሩ የሚመቻቸው ወገኖች በዩራኒየም የማበልጸግና በኢኮኖሚ ማዕቀብ ዙሪያ ያሉ ቁልፍ አለመግባባቶችን ለመፍታት ለአንድ ወር በሚቆይ ጊዜ ውስጥ የሚወርዱበትን አጭር የመግባቢያ ሰነድ እያዘጋጁ መሆናቸውን ተስማምተዋል። የሁለቱ ሀገራት ስምምነት በዲፕሎማሲያዊ መንገድ ካልተሳካ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ከፍተኛ ከባድ እርምጃ እንደሚወስዱ ያስጠነቀቁ ሲሆን ስምምነቱ ከተሳካ ግን የነዳጅ ንግድን ጨምሮ የተጣሉ ማዕቀቦችን እንዲነሱና ወደ ቀድሞ ሁኔታ መመለስ እንደሚቻል ታዛቢዎች ይጠብቃሉ። የ30 ቀናት ጥብቅ ድርድር ይጀምራልም ተብሏል። መካከለኛው ምስራቅ ውጥረት ከጦርነት ስጋት ወደ ዲፕሎማሲያዊ ጠረጴዛ። በመካከለኛው ምስራቅ አይሎ የቆየው የአሜሪካና ኢራን ወታደራዊ ፍጥጫ አቅጣጫውን ወደ ዲፕሎማሲያዊ እየቀየረ ነው። ፕሬዚዳንት ዶናልድ ትራምፕ ጦርነቱን ሊያስቆሙ ይችላሉ የተባለው ባለ 14 ነጥብ የመግባቢያ ስምምነት ለቴህራን ልከዋል። የስምምነቱ ዋና ዋና ይዘቶችም ኢራን የኒውክሌር ማበልጸጓን ካቆመች አሜሪካ የጣለችውን ኢኮኖሚ ማዕቀብ ታነሳለች፣ የንግድ መርከቦችን በሆርሙዝ ሰርጥ ያለምንም ስጋት በነጻነት እንዲንቀሳቀሱ ማድረግ፣ በሳውዲ አረቢያ የአሜሪካ የጦር አውሮፕላኖች ከግዛቷ ተነስተው ጥቃት እንዳይፈጽሙ መከልከሏ ዋሽንግተን ወደ ሰላም አማራጭ ካስገደዷት ምክንያቶች አንዱ እንደሆነ ተገልጿል። የኢራን የውጭ ጉዳይ ሚኒስትር ሰነዱን በጥንቃቄ እየመረመሩ መሆኑን ምላሹ በፓኪስታን በኩል እንደሚያሳውቁ ገልጸዋል። ሁለቱ ወገኖች የተስማሙ ዝርዝር ጉዳዮችን በአንድ ወር ውስጥ ለመቋጨት የሚያስችል የ30 ቀናት ጥብቅ ድርድር ይጀመራል ተብሏል። ሰላም ጤና ይስጥልን ውድና የተከበራችሁ የደሴ ሚዲያ ተከታታዮች፣ እስካሁን ስትከታተሉት የነበረው የሰዓቱ መረጃ ነበር። ሌላ የመረጃ ሰዓት እስከምንገናኝ ድረስ ቆዩ። ሰላም ለሀገራችን፣ ሰላም ለሕዝባችን። ደሴ ሚዲያ፣ የሕዝብ ድምጽ።